እሱ ክታብን ጽፎታል። ያ ክታብ ደግሞ እሱ ዘንድ ነው ያለው አሉ። ስለዚህ ኪታቡ ከአርሽ በላይ ነው ማለት ነው። ክታቡ የጻፈው ክታብ ስለ አዱንያ እስከ መጨረሻዋ ዓለም ድረስ ፈጣሪ ጽፎ አስቀምጦታል። አህለል ሱናዎች እየሰማችሁ አርሹ ከአርሽ በላይ ፈጣሪ ብቻ አይደለም ያለው እያለ ነው እያለ ያለው ወንድማችን ምንድን ጭምር ነው? ኪታቡ ጭምር። ኪታቡ ስንል በነገራችን ላይ ቆይ ላህወል አልመህፉዝ ጭምር እሱ ነው አይደለም? ኪታብ አንተና እኔ እንደምንከራከሩላ የታወቀበት ኪታብ ላህወል አልመህፉዝ ነው። በቃ ሌላ ነገር አትበል። እሱ ነው አይደለም? ስለዚህ አላህ ጋር በአርሹ ላይ ሌላ መጽሐፍ አለ እያለ ነው። መጽሐፍ ፍጡር ነው። ባይዞ ላህወል አልመህፉዝ ማለት ፍጡር ነው። እላዩ ላይ የተጻፈው ቃል ነው አልተፈጠረም ተብሎ የሚታመነው። አሁን የተፈጠረ መጽሐፍ የተፈጠረ ሰሌዳ ነው አላህ ይዞት አለ እያለን ያለው ማለት ነው። ወንድማችን ይዞታል እኮ አይደለም፣ እሱ ጋር አለ ነው የተባለው። ከእሱ ጋር ተቀምጧል። አርሹ ላይ ተቀምጧል። ሁሉ ነገር የተጻፈበት ማለት ነው። ቀዳ ወልቀደር ሁሉ ነገር የተጻፈበት። ስለዚህ ከአርሽ በላይ ፈጣሪ ብቻ አይደለም ያለው ሌላ ፍጡርም አለ ማለት ነው። ኪታቡም አለ እዚህ ጋር ምንም እኮ ኪታቡ ፍጡር ነው። ኪታቡ እኮ ፍጡር ነው። ስለዚህ ፍጡር ከአላህ ጋር አብሮ አለ በአርሽ ላይ ከአርሽ በላይ እስከው እንደው አለ ብለዋል። ምንም እግዚኦ የባሰው መጣ አለ። ኧረ እግዚኦ የሚያስብል ነው። ተዋረ ተዋቢዎች ተው። አሁን ጭራሽ ፍጡሩን ከአላህ ጋር ደግሞ አብሮ በሰማይ ቁጭ ብሏል እያላችሁት ነው። እሺ ለማንኛውም እንመለስና እሺ አግኝተው ነው። እሺ ቪኪ ቴንክ ዩ ብራዘር። ይሰማል። ናሬትድ ባይ አሰሚ አክስቴዋ አሰሚ። እሺ እንግዲህ ዙፋኑ ላይ ሌላ ፍጡር አካል አለ ተብሏል። ኤኒዌይስ አላህ ላይ ስለሆነ እግዚአብሔር ላይ ስላልሆነ እኛ ግድ አይሰጠንም። ግን አህለል ሱናዎች እንግዲህ እያዳመጣችሁ ለማንኛውም ናሬትድ አቡ ሁረይራ ፕሮፌት ሰይድ መልእክተኛው እንዲህ አሉ ይላል። ወይ አላህ ክሬትድ ዘ ክሬሽን አላህ ፍጡርን ሲፈጥር ፍጥረትን ሲፈጥር ሂሮት ኢን ሂዝ ቡክ በመጽሐፉ ላይ ጻፋቸው። ኤንድ ሂሮት አባውት ሂምሰልፍ ስለ ራሱም በመጽሐፉ ላይ ጻፈ። ኤንድ ኢት ኢዝ ፕሌስድ ዊዝ ሂም ኦን ደ ትሮን በአርሹ ላይ ከራሱ ጋር ተቀምጧል ይላል። ቬሪሊ ማይ ሜርሲ ኦቨርካምስ ማይ አንገር። ያው ንዴቴ ወይም ምህረቴ ቁጣዬን ትበልጣታለች አይነት ነገር ይላል ማለት ነው። አሁን ወንድማችን አላህ ከፍ ከፍ አለ የሚለው የቱኛው ነው? አሳየን። አላህ ከፍ ከፍ አለ ነው የተባለው ከአርሹ በላይ እኔ ወላሂ አረሳም ነጥብ። እሺ ነጥብ ስለማረሳ በየትኛውም በኩል አታመልጠኝም። አሁን የመጀመሪያ ይሄን ማስረጃ ያመጣህበት ምክንያት አላህ ከአርሹ በላይ ከፍ ከፍ አለ ነው የሚለው ብለህ ነው። አሳየኝ። የት አለ ከፍ ከፍ አለ የሚለው? ልፈልግልህ። አሁን ከፍ ከፍ አለ የሚለውን ሀዲሱም አለ። ነገር ግን እዚህ ጋር የስልክ እጥረት አለብኝ ብያለሁ። ላመጣልህም ማለት ነው። ታዲያ ይሄን ለምን አመጣህ? ይሄን ታዲያ ለምን አመጣህ? ከፍ ከፍ አለ ማይል ከሆነ ከፍ ከፍ አለ ነው የሚለው ብለህ ለምን አመጣህ? ማረጋገጫ ነው የምፈልገው። ከአርሽ በላይ ለመሆኑ ማረጋገጫ ሰጠው። ሌላ ጥያቄ ከአርሽ በላይ ለመሆኑማ ቁርአኑም እኮ ይናገራል። እኔ የጠየቅኩህ ከፍ ኢስታዋ የሚለው ተደላደለ ነው ለሚለው ትክክለኛ አቻ ትርጉም ነው ስል አይ ከአርሹ በላይ ከፍ ከፍ አለ ነው አልከኝ። ማስረጃ አምጣ አልኩህ። አሁን ይሄ ማያስረዳልህ ከሆነ ለምን ታመጣዋለህ ሲጀመር? እኔ እኮ አልኩህ ማስረጃው ይሄኛውም ለአንተ በቂ ነው። ነገር ግን ያኛውን ለማምጣት አሁን እኔ አንድ የስልክ እጥረት አለብኝ። ግን ያኛውም ደግሞ አለ። አሁን በዚህ ሰዓት ላላገኘው እችላለሁ። ያኛውም አለ። የምጠይቀኝ ደግሞ ቅድም ኢህዲነ ሲራጠል ሙስተቂም የሚለውን ለሆነች ልጅ እየጠየካት ነበር። የየትኛው እሱ ላይ ይመጣለን። አሁን ይኸውላችሁ ባይዞ ኢስተዋ ማለት በግልጽ በስነ ስርዓት ተርጉመውታል እኮ ያው የቁርአን አሊሞቹ እዚህ ላይ እንደምታዩት የተረጎሙት ተደላደለ ብለውታል።
ተደላደለ ማለት ምን ማለት ነው? በጣም እኮ ግልጽ የሆነ ቋንቋ እኮ ነው። እሺ እንደውም ተቀመጠ ነው የሚባለው፣ ግን ተቀመጠ ብቻ አይባልም። አሁን ተይሚያ እንደዛ ነው የሚለው። ለምን አርሹ እንደ አልጋ ብሎ ያስቀምጠዋል፣ በምሳሌ ማለት ነው። ለምን ተቀመጠ ተብሎ ይሄ ቁጭ እንዳለ እዛች የተጣበበ እንትን ላይ እንደተቀመጠ ሳይሆን በዛ ላይ እንዳለ የሚናገር ነው። ስለዚህ ይህን ቀጥታ ቁርአን ብሏል፣ ቀጥታ እንቀበለዋለን ያለው። አሁን ወንድማችን አንተ ለምሳሌ አይ እንዲህ ነው አይ እንዲህ ነው ለማለት ቁርአኑ ላይ መናገር አለበት። ቁርአኑ ላይ የሌለውን ነገር አንተ አሁን አምጥተህ ከፍ ከፍ አለ ምናምናም ብለህ ተናገር። ለእሱ ማስረጃ ስንጠይቅህ የለህም። ብሩኬ ቀጥሎ ኢስታባን በቁርአኑ እንፍታው። በቁርአን ልትፈታው ልንገርህ አንድ ነገር፣ በቁርአን ለመፍታት የሚያስፈልግ ነገር አለ። ለምን የማን ነው? እኛ ውስጥ ቆይ ገላገል ቅድም ካላዳመጥክ አንተም ይጠቅምሃል በደምብ። እሺ ሱራ 11 እኔ እንኳን መክፈት አልችል። ቪኪ መክፈት የምችል ከሆነ ሱራ 11 44 ላይ ሰላም ሳልል ገባውና ሰላም ብያለሁ። ሁላችሁንም ይቅርታ። ብሩኬ እንዴት አለ? ሰላም ሰላም። እግዚአብሔር ይመስገን። አጎቴ አረበኛውን ታነብልናለህ፣ ከዛ ትገላግለናለህ። እንዳትገለጥ። ኧረ ተው 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 ተው፣ ፀጉርህን። አይ ፀጉር አይደለም እኔ ራሴ በራፍ አንበሳ ገሎ ነው። አረብኛውን አርግለት። ምን ይላል? አገላግል አረብኛው። የትኛው? ይሄ አረብኛው። ሱራውን ንገረኝ። ሱራ 11 ቁጥር 44 ሱረቱል ሁድ ሱራ 11 44ኛው አያ። እሺ 44ኛው አያ እሺ ሱራ 11 44ኛው አያ 44 ወቂለ ያ አረዱ ያ አረዱ አበት ብጠን እንጂ ልርዳው ወይ ወቂለ ያ አርዱ አቢሊ ማይክ ዋያ ሳማው። ዋናው ፖይንት ላይ ልምጣል። የኔ አነባበብ ሲያስጠላል ራሱ አስጠላኝ። አሁን ልምጣልህ። ሶሪ እንትን ስላልቻለው ብዬ ነው። አነባበቡ ሰማዋለሁ። አጎቴ ላሰማው ነኝ። እሺ ቀጥልሽ። يا أرض ابلعي ماءك ويا سماء أقلعي وغيض الماء وقضي الأمر واستوت على الجود وقيل بعدا للقوم الظالمين ያ ሙሉ ነው። እችኛዋን ቃል ተርጉማት። ወስተዋት የምትለውን አማርኛውን አንበብለት። አሁን ፌኪ እሺ ተባለም እሰማለሁ አይደለ? ቀይ አበራብኝ ነው። ተባለም ምድር ሆይ ውሃሽን ዋጪ፣ ሰማይም ብሎ ሆይ ግራ መጋባት፣ ሰማይም ሆይ ዝናብሽን ያዥ፣ ውሃም ሰረገ፣ ቅጣቱም ተፈጸም
ጁዲ በሚባልም ተራራ ላይ መርከቢቱ ተደላደለች፣ ለከሃዲዎቹም ሰዎች ጥፋት ተገባቸው፣ ጠፉ ተባለ። መርከቢቱ ምን አለች ይላል? ተራራ ላይ ተደላደለች። ያ ምን ማለት ነው? ገላግል። ውሃው ሲደርቅ ተራራው ላይ አረፈች ማለት ነው። አታች ሆናለች፣ ከተራራው ጋር ተቀምጣለች ተራራው ላይ። ይሄ ደግሞ ኢስተዋ ነው የተባለው አረብኛው ላይ። ከዛ ስለዚህ አርሐማን አለል አርሽ ኢስተዋ ሲል አላህ ኩርሲው ላይ ተቀምጧል ነው። ሌላ ምንም ትርጉም እኮ የለውም። ገላግሌ ገላግሌ የት ሄድክ? ወንድማችን አለህ? ገላግሌ ሙይት አርጋችሁኝ አለው። ሙይት አርጋችሁኝ ነው። አታበራውም ታዲያ? እየጠራን ይሄን ሁሉ። እሺ ቀጥል። እኔ እኮ ሰምቻለሁ። ያው እንግዲህ ቁርአንህ በዚህ መልኩ ይፈስረዋል። ራሱ ቁርአኑ እንግዲህ ቁርአን በቁርአን አይደል የሚፈሰረው? በዋናነት ያው ኢስተዋ የሚለውን ግልጽ በሆነ መልኩ ተደላደለችው የሚለውን አስረግጦ አሁንም ልክ መርከብ ባህር ላይ ውሃው ላይ እንደሚደላደል ተደላደለ ብሎ ያስቀምጠዋል። ተደላደለ ኢስተዋ የሚለው ቃል እና ወስተወት የሚለው ቃል አይገናኝም። ልንገር ቃሉን እኮ ነው። አሁን አንተ እንደኛ አማርኛ የሚቀራረብ ነገር የለም። አረብኛ ወደ 40 ነው የሚሰፋው። አንድ አረብኛ በአማርኛ ሲፈሰር ወደ 40 ነው የሚዞረው። መርከቡ ይንሳፈፋል ወይስ ከፍ ከፍ ይላል ከውሃ ላይ ወይስ ውሃው ላይ ነው የሚንሳፈፈው? እንትን የሚለው የሚቀመጠው ወስተወትና ኢስተዋ ምን? ኧረ በእናትህ ሩት ሚኒንጉ ያው ነው። ቃሉ አንድ አይነት ቃል። በዚህ ሌቭል እንኳን አንከራከርም፣ ግልጽ ስለሆነ ማለት ነው። አይ ቲንክ በጣም የበቃህ መሰለኝ። ምክንያቱም አንተ ሳይድ ምንም ያየ ነው ማስረጃ የለም። ከኛ ሳይድ ግን ብዙ እያሳየ አንድ አይደለም። ቆይ በቃ ብሩኬ ይቀጥል። ያው ነው የምታወራው። አሁንም ይስተዋና ማስተዋ ምንም ልዩነት የለውም። ብሩኬ ይቀጥል። ርዕሱ ዞር ቢል አንብብልን እስኪ ይህን መጽሐፍ። ርዕሱን የቀጠፈ ነው ልጁ። በእውነት ነው። ያ በነገራችሁ ላይ አጎቴ ተፍሲሩን የኢብኑ ከቲርን ቢያዩት ሱረቱል ነጅም ላይ ያለው ተደላደለ የሚል አለ ሱረቱል ነጅም ላይ እና ኢብኑ ከቲር መቀመጥ ብሎ ነው የተረጎመው ቀጥታ። ይሄ ርዕሱ ሸፈነው እንጂ ይሄኛውን አላህ አርሹ ላይ እንደተቀመጠ ነው የሚለው። ይሄ መጽሐፉ ራሱ የአህለል ሱና ወልጀማ መጽሐፍ ነው። ኢብኑ ተይሚያም አለና የእሱ ማስረጃዎችም አሉበት ከስር። ይነበብልሃል? የትኛው? ይሄኛው? ይሄ ፊት ለፊት ያለው። ይሄ ክታብ የማን ነው? የሱፊያ ክታብ? የእነ ኢብኑ ተይሚያ ነው። የሱፊያ ክታብ እኮ እኛ አንቀራውም። የሱፊያን ክታብ አንቀራም እኛ። ተይሚያ እኮ ሰለፊ ነው። ቀራ አርፈ ተይሚያ እኮ ነው። ኢብኑ ተይሚያ ምንድን ነው የሚለው? ቀጥታ ተርጉመው። ወጀሱ ለአርሺ ምን ማለት ነው? ስልጣኑ በአርሹ ላይ ከአርሽ በላይ ከፍ አለ። ስልጣን የሚል የለም። የለም። ከአርሹ በላይ ተደላደለ ነው። ከአርሹ በላይ ከፍ አለ ነው የሚለው።
ተርጉመው፣ ቀጥታ ተርጉመው። አሁን እዚህ ጋር በጎግል እኔ ተርጉሜ ከማዋርድህ ቀጥታ ተርጉመው። ጎግልን ማን አመነው? ጉግል ተፈጥሮ እኮ ነው፣ የተፈጠረ እኮ ነው እሱ። አያዋሽም፣ ቢያንስ እሱ እንዳንተ አያዋሽም። ኧረ ተው። አሁን እኔ እኮ የምለው ነገር ልንገራቸው፣ አንድ ነገር አርካኑል ኢስላም አንድ ነገር የጥያቄ ትፍ ነገር መስማት እዚህ ጋር ቁጭ አላለም። እሺ የምትተረጉም ከሆነ በስርዓቱ ተርጉም፣ ቀጥተኛ ትርጉሙን ተርጉም። የአንተ ትርጓሜ ትክክለኛው የሚለውን ተርጉም። በቃ ወደዚህ ሌላ ትፍ ነገር አታወራ። የአቂዳ ክርክር ሳይሆን እዚህ ጋር የገባ ነው የእስልምናና የክርስትና ነው። እናንተ የምትፈላሰፉት በሁለቱ አቂዳዎች ለመመራመር ነው። እሱን ተወውና አሁን ቅድም የጠየካትን ጥያቄ ለእኔ መልስ ስጠኝ። የቅድሙን ጥያቄ ጠይቀኝ፣ የልጅቷን እዚህ ጋር የጠየቀህን ጥያቄ መልስ። ሌላ ቦታ እኔ በእውቀት ያልኩት ወደ 44 ቦታ ነው። 44 ጊዜ ነው የዋሽኸው። 44 ቆጥረዋል እንዴ? ያልዋ እንዴ ማአት ጊዜ እኮ ነው የዋሸኸው። ስልክ የለኝም ትላለህ፣ ስልክ ይዘህ ትቀራለህ። አንድ ስልክ ነው ያለኝ። አይ አንተ ቆይ ገላግል፣ አላህ በሁሉ ቦታ አለህ ብለህ ነው የምታምነው ወይስ ከአርሽ በላይ ነው ብለህ ነው? ከአርሽ በላይ ነው ብለህ ነው? አላህ በሁሉ ቦታ የለም። አላህ በእውቀቱና በችሎታው የትም ቦታ አለ። አይ እኔ ስለ እውቀቱ አልጠየኩም፣ ስለ አላህ ነው። አላህ ውስን ነው። ያ ከአርሽ በላይ ምን እያደረገ ነው? ቁጭ ብሏል፣ ቆሟል ወይስ ምንድን ነው? እሱ ጥያቄ አልተጠየቅም ከዚህ በፊት። አሁን ጠየቅና እኛ እኔ ደግሞ ይህን አልመልሰውም እኮ ነው አላውቀውም። ይኸው ተቀምጧል ብለውሃል። ኩርሲው ላይ ተቀምጧል ይላል። ይኸው ሲቲንግ ኦን ሂዝ ትሮን ይላል። ዙፋኑ ላይ ቁጭ ብሏል ይላል። አንተ ከፍ ከፍ የምትለው ሲተረጎም ቁጭ ብሏል ነው የሚለው። እሱን አልኩ እኮ። ማን ፈሰረው? ተፍሲሩን ማን ፈሰረው? የማንስ ተፍሲር ነው? የማንስ ኪታብ ነው? ይሄ የጠቅላላ የአህለል ሱና ወልጀማ ነው። የማን ኪታብ? እስቲ የርዕሱ እኮ ሸፍኖት ነው። ሪስፖንስ ሁ ዲናይ ይሄንን የሚቃወሙ ማለት ነው። ለመናፍቃን የተጻፉ ነው ያለች። ቆይ በውስጥ ልደውልላት እስቲ ታንሰው እሱን ብሩኬ። ለጀሃሚያዎች የተጻፈ ነው። ይኸውልህ ለጀሃሚያዎች ለመናፍቆች የተጻፈ መጽሐፍ ነው። አላህ በሁሉ ቦታ ነው፣ አላህ ያለ ቦታ ነው ምናምን ለሚሉ ለእነሱ ምላሽ የተጻፈ ነው። ኢብኑ ተይሚያም አለ ከስር ደብዝዞ ስለምታየው ነው እንጂ ጽሁፉ ማማ የተመጣሽ ተቀምጧል ነው። አንደኛ ይኸውልህ ውሸት ጥሩ አይደለም። አሁን እዚህ ጋር አረብኛ እንትን ብሎ ብለህ አሁን በቋንቋ ማውሸት ጥሩ አይደለም። ያለውን ብለህ ግን አልቀበልም ማለት ትችላለህ እንጂ ዋሽተህ የምታቆም አምላክ አይኖርም። አዎ ያለውን እዚህ ላይ አልቀበልም ማለት ትችላለህ። እኔ ቁርአንና ሀዲስ ያለውን ልንገርህ ነው። እኔ አሁን አንተ ሌላ ከምታመጡብኝ ይሄን የተከፈተውን መጽሐፍ እንደዚህ ይላል፣ እኔ ግን አልቀበልም ማለት እኮ ትችላለህ ነው የምልህ እንጂ ከፍ ከፍ የሚል የሌለ ነገር ማለት አይጠበቅብህም። እሱንማ ቆይ የቀራው አሁን አላውቀውም አልኩ እኮ። ይሄንን ሀዲሱን የያዝኩ ቀን እንገናኛለን። እሱን አትዘን። ሀዲሱን የያዝኩ ቀን እመጣልሃለሁ። አሁን ግን የዚህን ሀዲስ ስላልያዝኩት ነው እንጂ ሀዲሱን የያዝኩት ቀን እንገናኛለን። አሁን ደግሞ አላህ በእውቀቱ እኔ ጋ መሆኑን በቁርአን ማስረጃ አለኝ። በእይታው እኔ ጋ መሆኑን በቁርአን ማስረጃ አለኝ። ግን ከአርሽ በላይ መሆኑንም በቁርአን ማስረጃ አለኝ። ይህንን የምትፈልገው ከሆነ ሶስቱንም ልንገራችሁና ቀጣይ ጥያቄ ጠይቁኝ። ይኸው እኔ ራሱ እኮ እዚህ ቁጭ ብዬ እኮ ያው አንተ የምታወራውን በቴክኖሎጂ እየሰማሁት እኮ ነው። እኛ ስለ እሱ አይደለም ጥያቄያችን፣ ስለ እሱ ሳይሆን ጥያቄያችን ቅድም አጎቴም ሲጠይቁ የነበረው አላህ መቀመጡን እየካድክ ነው። እኔ እንዲያውም እግሩን ሁላ አጣምሮ እንደተቀመጠ ማስረጃ ልሰጥ እችላለሁ። እግሩን በተፍሲር ስህተትማ ይመጣል። ነግሬያለሁ። በተፍሲር ስህተት ይመጣል። ተፍሲርና ቁርአን በተፍሲር ስህተት አይደለም። በቡኻሪና በሙስሊም ሰነድ በእነሱ የሐዲስ ደረጃ መሰረት አንድ ቀኝ እግሩን ግራ እግሩ ላይ አጣምሮ አላህ እንደተቀመጠ ማስረጃ ልሰጥ እችላለሁ። እስቲ ማስረጃ ናንተ
እሺ ቀጥሉ። እኔ የምለው አላህ አልተቀመጠም እያለ ነበርና በነገራችን ላይ የቅድሙ ዋጅተዋ የሚለው እና ማለት ነው ዋንተው እሺ የሆነ የተለያዩ ቃላት ለማስመሰል አትሞክር። አንድ አይደሉም ሲጀምር ዋ የሚለው እና ለማለት የገባ ነው። ለምን እየለየ እንደማታወራ አይገባኝም። ለማንኛውም ቆይ አላህ ተቀምጧል ወይ ሲልህ ቅድም ይህንን አልመልስም ብልሃል። ቁርአን ይመልስልሃል። መንበር አለው አለ አይደል? ቁርአን በቀራ ላይ አለ 255 የአላህ መንበሩ ሰማያትና ምድርን ሰፋ በማለት ያስቀምጣል። መንበር ካለው የአላህ መንበር ደግሞ የሚንቀጠቀጥ ከሆነ ቆይ ለምንድን ነው አንዱ ሰሃባ ሲሞት የአላህ ወንበር የተንቀጠቀጠው? ለጠየቅ እስኪ አላህ ካልተቀመጠበትስ ወንበሩ ምንድን ነው ጥቅሙ? ቆይ ይዝናናበታል? አንስታላለች። እሺ አይ ብሩኬ ቅድም መጽሐፍ አልታየኝም ስላልክ ነበረ እንትን ማለት ትችላለህ። አሁን መክፈት ትችላለህ። ቅድም ስላልታየ በውስጥ ደውዬላት ነው። አላህ አይደለ ወንድማችን አለው መንበር ጥቅሙ ምንድን ነው? እስኪመጣ መንበሩ ጥቅሙ ምንድን ነው? የአላህ መንበሩ የትኛው መንበር ነው? የምጠይቅ መንበር ራሱ እኮ የትኛው ነው? በቀራን ክፈተው። በቀራ አንቀጽ ምድርን ሰፋ በማለት ያስቀምጣል። ቅጥፈት 255 ላይ ተመልከተው። 255 እኩል አታነብም? ምንድን እኔ ልነግርህ እኮ ነው። ከአላህ በቀር አላህ ከእርሱ በቀር ሌላ አምላክ የለም። ያው ራሱን ቻይ ነው። ማንገላጀትም እንቅልፍም አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ያ እርሱ ዘንድ በፍቃዱ ቢሆን እንጂ የሚያማልድ ማን ነው ብለህ ጠይቃቸው ነው። እዚች ጋር ከፍጡሮች በፊታቸው ያለውንና ከኋላቸው ያለውን ሁሉ አዋቂ ያውቃል። ባሻውም ነገር እንጂ ከእውቀቱ በምንም ነገር አያዋክብም። አዋቂውም መንበሩ ሰማያትንና ምድርን ሰፋ፣ ጥበቃቸውም አያቅተውም። እርሱም የሁሉ በላይ ታላቅ ነው። የመንበሩን ጥቅም ትነግረኝ ወንድም አለም? መንበሩ ልንገር አንድ ነገር እዚህ ጋር ትክክለኛ ነው ያመጣልኝ። መንበሩ ሰማያትንና ምድርን ሰፋ። ትርጉሙ ምንድን ነው? ምድርም እሱ መንበር ነው እንዴ? መንበሩ ሲባል እኮ የፈጠረው ግዛቱ ሰማያትና ምድርን ሰፋ። ከዛ ትርጉሙ ምን ይላል? የፈጠረው ፍጥረታችን አዋሽ ነው እንዴ? ምንድን ነው ምሳሌ የምታበዛው? ውሃብያ መስለን እስካሁን ስናወራ ቆይ እሺ፣ ሀዲስም ስለማመጣልህ ተረጋጋ። አሁን ወደ ላይ ወደ ታች አትበል። ቆይ ወንበሩ ሰማይና ምድር ነው እያልከኝ ነው? ሰማይትና ምድርን ሰፋ የሚለው የፈጠረውን ነገር እየነገረን እኮ ነው። የፈጠረውን ነገር ይህንን ፈጥሮታል፣ ግን ጥበቃቸውም አያቅተውም። እርሱም የሁሉ በላይ ታላቅ ነው። ስለ ጥበቃው ሊነግረን እኮ ነው ይህንን ያለን። መንበሩ ሰማይና ምድር ነው ወይ? መንበሩ የሚለው ሰማይና ምድርን ነው ወይ? ምንድን ነው? የፈጠረውን ነገር ነው። አሁን መንበሩ የሚለውን ግልጽ አድርገው ፕሊስ። ባላ ሁሉንም ነገር የፈጠረው እሱ ነው። እሱም ደግሞ እውቀቱን በእሱተው መንበሩ የሚለውን ግልጽ አድርገው። ሌላ አርጊመንት እንዳነሳለህ አሁን ዝም ብለህ አትሽከርከርብኝ። ለማጣመም ብትፈልጉ እንዴ ጤነኛ ነህ እንዴ? መንበሩ የሚለውን ግልጽ አድርግልኝ። ሙጉት እንደቀጥለው ብራዘር ሌላ ነገር እየሰማኝ አይደለም መሰለኝ። ገላገል በስርዓት አውራ። ምንም ለምትጠይቀው እንኳን መልስ ሳሰጥ እንደ ፉከራ ያደርገህ። ስለዚህ በስነ ስርዓት አውራ፣ በስርዓት አውራ። መንበሩ የሚለውን ልንገር።
እኮ እሱ ምንድን ነው? ለማደነባበር አትሞክሩ። እንድችም ነገር አልደነባበረም። እኔ ማለት ነው ፈጣሪ በትክክል ነው እየጠየቁ ወንድማችን መንበሩ ማለት ሰማይና ምድርን መንበሩን። እሺ ልንገር አንድ ነገር መንበሩ አለ። ከዛ በኋላ ምንድን ነው ያለው? ሰማያትና ምድርን ሰፋ። የእሱ እውቀቱ ሰማያትና ምድርን ሰፋ እያለ እኮ ነው። መንበሩ ማለት እንደዛ ነው። አላህ መንበሩ የሚለውን ግልጽ አድርጉልኝ። አታዝገኝ፣ አታዝገኝ። ችግር የለውም ግልጽ አድርጉልኝ። በእናታችሁ ላወርደው ነው ግን እናንተ መጀመሪያ ችግር በስነስርዓት እያወራ ነው። ችግር የለም ገላገል። ምናልባት አንተን የማደናበር ምናምን ጉዳይ አይደለም ይሄ። በእናንተ መካከል ያለው አስተምሮ ይታወቃል ልዩነት። ስለዚህ በዛ ልክም ችግር የለም ታወራለህ። እኛ ለመረዳት ነው እየተረዳን ነው። እኔ ልገራል ቆይ ትናገራለህ ወንድሜ፣ ችግር የለም። ይሄ የመደናበር ጉዳይ ሳይሆን በዘመናት ውስጥ ያለ የማን ነው የሱፊዎች እና የሰለፎች ወይም ደግሞ የዋሃብያዎች ልዩነት ነው። በደንብ የሚታወቅ ልዩነት ስለሆነ እሱን አድሬስ ለማድረግ ነው። ከዛ ውጭ ግን አንዳንዴ ደግሞ ቀጥታ ብትመልስ አሪፍ ነው። አንተ የተጠየቀ ሱራ 44:11 ላይ መርከቢቱ በተራራ ላይ ተደላደለች ተብሎ ተቀምጧል ማለት ነው። እሱን ክፍል አሁን አለሊስታዋ ከሚለው ጋር አንድ አይደለም ብለህ ለማለፍ ሞክራል። ምንድነው ልዩነቱ? እስቲ ንገረን። እሺ በማስረጃ ምንድነው? ኢስተዋ የሚለው አሊፍ ሰጊራ፣ ኢስተዋ የሚለው አሊፍ ሰጊራ አለው። አንተ ቁርአኑን አታውቀውም። ኢስተዋ ያለው አሊፍ ሰጊራ የሚባል የቁርአን እንትና ፊደል አለች። ያቺ ተፍሲሩን ትቀይረዋለች። ያ አለው። ለዚህኛው ደግሞ አሊፍ ሰጊራ የሚባል ነገር የለውም። አንተ ስለ ቁርአን እኛ በአማርኛ ጻጻ ስለሆነ አይደለም፣ ጻጻ ስለሆነ አሊፏን አሳየኝ። አሊፍ ሰጊራን ገባ ዋን አንድ ላይ ስላደረጉልህ ነው አይደል? ገባ አሊፏን አሳየኝ። አሊፍ ሰጊራ ሲል ምንድን ነው? ምን ማለት ነው ልዩነቱ? ከዛኛው አለሊስታዋ ከሚለውና አሊፍ ሰጊራ የሚለው ምንድን ነው ልዩነቱ? እስኪ እሺ ክፈተውና ገቡ። አራሕማኑ ዐለል ዐርሽ እስተዋ የሚለው ጋር ያ አለ፣ አሊፍ አለች። ያቺ አሊፍ ትርጉሙን ትቀይረዋለች። ምን ብላ ነው የምትቀይረው? ምን ብላ ትቀይረዋለች? ወደ ከፍ አለ ለማለት አለ የሚለው ከፍ አለን ታሳያለች። አለ የምትለው አለ የምትለው እኮ አይደለም። ዐለል ዐርሽ እስተዋ ማለት ከፍ አለ ማለት ነው። እኔ በቁርአን ተፍሲር አንድ ነገር ልንገር። ኢስተዋ ላይ ምን ጨምሮ ነው የምለውን አሰብ ግልጽ አድርገው። ኢስተዋ የሚለው ላይ ምን ሲጨምር ነው ከፍ አለ ብሎ? ምንም ነገር መጨመር አያስፈልግም። ምንም መጨመር አያስፈልግም። ኢስተዋ የሚለው ከፍ አለ ማለት ነው። ለምን? ቁርአኑ ያኛውና ይሄኛው አንድ አይደለም። ያኛውና ይሄኛው አንድ አይደለም። ሱራ 44 አንዴ ሱራ 11:44 ላይ ተደላደለ ብለው መርከቢቱ በተራራ ላይ ተደላደለች ብሎ ሲናገር ከምን አንጻር ነው ተደላደለች ያለው? ምን ስለተጨመረ ነው መደላደሏ ወይ መቀመጧን ያሳየው? እስቲ ንገረን። እሱንም ሱራ 44 ሱራ 11 ሁድ 11:44 ላይ ያለው 44 ላይ ያለውን መርከቢቷ ተደላደለች አየዋዳል ወስተወት ነው የሚለው። ወስተወትና እስተዋ አይገናኝም። ዋ የምትለው ቃል እዚኛው ላይ ትዋጣለች፣ እዛኛው ላይ ግን ከፍ ትላለች። ወስተወት እዛኛው ላይ ኢስተዋ ትናገር ነው። እኔ ትርጉሙን ነው ያልኩ ወንድሜ። እኔም እኮ አልኩ ትርጉሙ ላይ ነው። ወስተወት ሲል ቆይ አሁን አንተ እያልክ ያለው ወስተወት ሲል መቀመጥን የሆነ ነገር ላይ ማረፍን ያሳያል ነው እያልክ ያለው አይደለ? ወስተወት መቀመጥ ነው። ኢስተዋ ሲል ግን ከፍ ማለትን ያሳያል ነው የምትለው? ከፍ ማለትን ያሳያል። እስቲ እሺ አሁን ለዚህም የሚሆን ትርጉም አምጥታል። ከቅድም ጀምሮ አላመጣም። ኢስተዋ የሚለውን ከፍ ማለት ነው የሚለውን እስቲ ከተፍሲር አምጣት ላሳየህ። እኔ እኮ አልኩ ለዚህ ተፍሲር ያኛው ኪታብ አመጣላለሁ።
ሌላ ቀን ግን እንዳልገባ እንዳከለክሉኝ ያንን ተፍሲር ይዤላችሁ እመጣለሁ። እችን አደራ ቢኒዬ፣ ቅድም መሰለህ ገላግል ቆይ ታነባለህ። ቅድም ተፍሲር ማምጣት አልቻለም ልጁ፣ ከተፍሲር ማምጣት አልቻለም ምንም። ከሀዲስ ግን አንድ አምጥቶ ነበር። ከቁርአን ከምን ምናምን ብዙ ነው በቃ ሲል የነበረው ግን ሁሉም ለእኛ ነው